የታላቅ እህቴ ህልፈት የመሬት መንቀጥቀጥ ተከስቶ በርካታ ሰዎች ሞተዋል። በመጆች ታላቅ ዜና ተሰምቷል። 4 ልጆችን በአንድ ጊዜ ተገላገለችው። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንለፍ። 4 ልጆችን በአንድ ጊዜ የተገላገለችው የ26 ዓመት ወጣት መነጋገሪያ ሆናለች። በአዲስ አበባ ከተማ በጥሩነሽ ቤጂንግ ሆስፒታል ነው እንግዲህ ይህ ክስተት ያጋጠመው። የሆስፒታሉ ዳይሬክተርና የጽንስ ስፔሻሊስት ሐኪም ጉዳይ እንግዲህ ከመከሰቱ ከ1 ወር በፊት ጀምሮ ለወጣቷ ክትትል ሲያደርጉላት እንደቆዩ ነው ያሳወቀው። ከዚህ በተጨማሪም ከ3 ወር በፊት እንደዚህ አይነት ተመሳሳይ አጋጣሚ መከሰቱን አሳውቋል። እንግዲህ በ3 ወር ውስጥ ከሁለት እናት 8 ልጆች በአንድ ሆስፒታል መወለድ ተችሏል ማለት ነው። እናንተ ይህንን አጋጣሚ እንዴት ትገልጹታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን ቤተሰቦች። ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው እንግዲህ አንድ አሳዛኝ ዜና ተሰምቷል። እሱ ደግሞ ምንድነው? በምዕራብ ኮሎምቢያ አካባቢ እንግዲህ የመሬት መንቀጥቀጥ መነሳቱ ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ከባድ የተባለ የመሬት መንቀጥቀጥ ተከስቶ በርካታ ሰዎች ሞተዋል። በምዕራብ ኮሎምቢያ በሬክተር ስኬል ልኬቱ 7.4 የሆነም ከባድ የተባለ የመሬት መንቀጥቀጥ ተከስቷል። አደጋው በምዕራብ ኮሎምቢያ የተለያዩ ከተሞች ላይ ከፍተኛ ውድመትና የህንፃዎችን መፍረስ አስከትሏል። በመጀመሪያ ደረጃ ሪፖርቶች መሰረት አደጋው በትንሹ ከ20 ሰዎች በላይ ህይወትን የቀጠፈ ሲሆን የአደጋ ጊዜ ሰራተኞች በወደቁ ህንፃዎች ሰዎችን የማዳን ስራ በከፍተኛ ሁኔታ እየሰሩ ይገኛሉ። የመሬት መንቀጥቀጡ በኮሎምቢያ አብዛኞቹ አካባቢዎች እንዲሁም በጎረቤት ሀገራት ኢኳዶር፣ ቬንዙዌላ ጭምር በኃይል ተሰምቷል። ታዲያ የኮሎምቢያ ባለስልጣናት ተጨማሪ የመሬት መንቀጥቀጥ ሊከሰት እንደሚችል ያስጠነቀቁ ሲሆን ለደህንነት ሲባል የበርካታ አየር ማረፊያዎች አገልግሎት በአሁኑ ሰዓት በጊዜያዊነት ተቋርጧል። ተጨማሪ አዳዲስ መረጃዎችን ለማግኘት የመደመር ምልክቷን እየነካችሁ ፎሎ ያድርጉ። ገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጥራንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት። ያጋ ከተፖስተ ደና እኔ በጣም የሚገርመኝ ነገር አሁን ላይ የምጠረጠው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዲያውን ነው የምልሽ። ሰውየው ራሱ እያስፈራሽው እንዲያውን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመት ነው ምናምን ነገር መጣፍ ይሸጣልልሽ ነው እና ሁለት ነገር ነው። ወይ መጣፉን ይሸጥልሽ ነው ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን ይረባረቡብሽ። አንድ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። ፈጠር ይችላል ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም። እኔ የራሱን አስተያየት ጻፉ እዚህ ላይ ኦፕራውን ፍሬውን ሽብ ነው ኦፕራራት እንደዚህ ተሰማሁት። ባይደው በእንደዚህ ነገር ሚዲያ ላይ ተሽመጡ አንዳንድ አቀንቃኝ ሲሽ መስራ አቀንቃኝ ምናምን ባሉ ሰዎች የተወሰነ ሳንቲም ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህጻናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ስለ ምን ሀገር ነው የምናወራው? ስለ ስዊድን፣ ስለ አይስላንድ፣ ስለ ፊንላንድ ነው እያወራን ያለነው ወይስ ስለ ኢትዮጵያ ነው እያወራን ያለነው? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት ከፎቅ ላይ ተገፍትራ ስትገደል። እዳይዋ አሁንም በነፃነት እየተንቀሳቀሰ ነው። ሰቦቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን፣ የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ኢቨን ኬዝ 4 ዓመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ነው። ጠልፋ፣ ተደፍራ፣ ተደብድባ ልጇ ተገሎባት ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው ፖሊስ ጣቢያ። የጠለፋት፣ የደፈራት፣ ልጇን የገደለባት፣ የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው። ጉጂ ዞን ላይ አፍሪካ ሀረው በትግራይ፣ በአማራ፣ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። እቺ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው። አገጭህና ደረትህ በውፍረት የገጠመ ሰውዬ እንደ ወንድ ወተህ ስፖርት ማተሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፈን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው?
ደፋሪነትን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም ሴት ልጅ አይደለም የሳሚ እናትን የመሰለች ሴት ልጅ። ሳሚ እናት እየዋሸች እንደሆነ የሚያረጋግጥ ማስረጃ እስካልመጣ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። አለቀ። ተጠቂዎችን 100% እናምናለን። በተረፈ ኮሜንት ሴክሽን ላይ ምናምን እውነትሽን ከሆነ ተናገሪ ማን እንደሆነ፣ እውነትሽን ከሆነ አጋልጪ ማን እንደሆነ። ምን ልታረጉላት? ምን ልታመጡላት? የቀነኒ ገዳይ ማንነቱ ይታወቃል። የታለ ያሳሰራችሁት? ከዚህ በፊት በእንትና ተጠቃው ብለው አጥቂያቸውን ይዘውላችሁ የመጡትን ወንዶች ላይቫችሁ ላይ እያስገባችሁ እያሽካካችሁ ነው የምትውሉት የምታድሩት። ትልቁ ምሳሌ እንደውም ፈለገ አናጤዎስ ነው። ፈለገ የስብከት ላይቭ ላይ ቁጭ ብሎ ፖርን ቪዲዮችን እንደሚላላክ፣ ሴቶችን እንደሚያስቸግር፣ ከዛ ደግሞ ያጋለጡት ሴቶችን እንደደበደበ፣ ከቤተክርስቲያን ሳይቀር እንደሰረቀ አጋለጡላችሁ። ሴቶች ነገሯችሁ፣ አሳያችሁ። ምንድነው ያደረጋችሁት? በንጋታው 1 ሚሊዮን ፎሎወር ይግባ ብላችሁ ቻሌንጅ ነው ያስጀመራችሁለት ለዚህ ሰውዬ። ከዛ ደግሞ በተክሊል ዳራችሁ። ሰው ለምን ብላ ነው ማንነቱን የምትነግራችሁ? ኖራችሁ የሱን ቂጥ ልትልሱለት። ይሄው ማንነቱን እንኳን ሳታውቁ ማንነቱን እንኳን ሳትነግራችሁ እላዩ ላይ እየወረዳችሁ ነው እኮ ኦሬዲ። ደግሞ አለው ውሸት መሆኑን የሚያረጋግጥ ማስረጃ እስከሌለ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። እናምናታለን፣ እንደግፋታለን፣ አብረናት እንቆማለን። በገንዘብ መደገፍም ካለብን እንደግፋታለን። ኢቭን በገንዘብ መደጋገፋችን ራሱ በጣም የደበራችሁ አይናችሁ ደም ለበሰ በቅናት እንዴ ክፋት እንዴ ጥላቻ! አረ ተረጋጉ። ሰዎች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የሚስት ኢትዮጵያ እህት እንግዲህ ከሰሞኑን ማረፏ ተሰምቷል። እሷ ግን በዚህ ሀዘን ውስጥና በዚህ ውጥረት ውስጥ ሆና የኢትዮጵያን ስም ከፍ ለማድረግ ስትል ውድድሩ ልትወዳደር ሄዳለች። እናንተም ደግሞ ለሷ በጎ ምኞታችሁን ተመኙላት። ቪዲዮውን እስቲ ተመልክተን እንመለስ። ምን አይነት ጥንካሬ ነው! ሁላችንም ፈጣሪ ብርታቱን ይስጥሽ፣ በድል ተመለሺ እንበላት። ሩት ይርጋለም በታላቅ እህቷ ህልፈት የመጣውን ከባድ ሀዘን ተቋቁማ እናት ሀገሯን ለማስጠራት በክብር በዛሬው ዕለት ተሸኝታለች። የባህልና ስፖርት ሚኒስቴር ኢትዮጵያን በዓለም አቀፍ ደረጃ ለምትወክለው የባህልና ጥበባት አምባሳደር ሞዴል ሩት ይርጋለም የሽኝትና የመልካም ምኞት መርሃ ግብር አካሂዷል። በመድረኩ የተገኙት የባህልና ስፖርት ሚኒስቴር ክብርት ሸዊት ሻንካ ለሞዴሏ መልካም ምኞታቸውን በመግለጽ አገሯን በዓለም አቀፍ መድረክ በብቃት አስተዋውቃ በድል እንድትመለስ ተመኝተዋል። ታዲያ ባለፉት ሳምንታት ሩት ይርጋለም ታላቅ እህቷን ቅዱሳን ይርጋለምን በአሳዛኝ ሁኔታ ማጣቷ ይታወሳል። እኛም ድል ለሩታ ተመኘን። የታላቅ እህቴ ህልፈት ሚስ ወርልድ ትልቅ ፕሮግራም ነው። 130 ሀገራት የሚገኙበት እንደኔ ከተለያዩ ዓለማት አሸንፈው ሀገራቸውን ወክለው የሚመጡ እንስቶች ጋር የተለያዩ ፕሮጀክቶችን አብረን የምንሰራበት ትልቅ መድረክ ነውና እዛ ላይ የኢትዮጵያን ቆንጆ የሆነ ገጽታ ለማሳየት እኔም ታተሪ ለመስራት በእናንተ ፊት ቃል እገባለሁ። እንዲሁም ደግሞ እንደምታውቁት በአብዛኛው አሁን ሚዲያ ላይ ሲተላለፍ የሰማችሁት ነገር አለ፣ የታላቅ እህቴ ህልፈት ማለት ነው። እሱም ግን ሳያስቆመኝ እሷን በደንብ አኩርቼ ሀገሬንም አኩርቼ እናንተንም አኩርቼ እንድመጣ በጸሎታችሁ ታስቡኝ እላለሁ። ቀጣይ ውድድር ሚስ ወርልድ ፋይናሉ የሚሆነው ሴፕቴምበር 5 ላይ ነው። 130 ሀገራት ነው የሚገኙበት። እንደኔ ኢትዮጵያን ወክዬ እንደሚሄደውላ ከተለያዩ ዓለማት ሲመጡ የተለያዩ እንስቶች ይኖራሉ። በጣም ትልቅ ውድድር ነው። የተለያዩ ቻሌንጆች አሉት። ታለንት፣ ሄድ ቱ ሄድ፣ ቶፕ ሞዴል፣ መልቲሚዲያ አዋርድ፣ ቢዩቲ ዊዝ ፐርፐዝ የተለያዩ ቻሌንጆች አሉ። ይህንን ቻሌንጆች እንግዲህ አልፈን ለጥሩ ውጤት እንደምንበቃ ተስፋ አለኝ። እዚህ የተገኘን የባህልና ስፖርት ሴክተር አመራሮች እንዲሁም በተለያዩ ሚዲያ የሚከታተሉ ኢትዮጵያውያን በሚፈጠረው ሊንክ ድጋፍ የሚሰጥበትም ስለሆነ ለሞዴል ጥንካሬዋንም ታሳቢ በማድረግ ኢትዮጵያን ደግሞ በዓለም አደባባይ ከፍ እንድታደርግ ድጋፋችሁ እንዳይለይ እንደ ባህልና ስፖርት ሚኒስቴር ጥሬን አቀርባለሁ። ቤተሰቦች ቪዲዮ
ቪዲዮውን ተመልክተን ተመልሰናል። ያላችሁን ማንኛውንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው በ2019 እንግዲህ አዳዲስ የትምህርት አይነቶች ለ11ኛ እና ለ12ኛ ክፍል ተማሪዎች ሊጨመር እንደሆነ ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ለተማሪዎችና ለወላጆች ታላቅ ዜና ተሰምቷል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ በ11ኛ እና 12ኛ ክፍል ከቀለም ትምህርት ጎን ለጎን የሚሰጡ አዳዲስ የስራና ተግባር የሙያ አይነቶችን ይፋ አድርጓል። በአዲሱ የትምህርትና ስልጠና ፖሊሲ መሰረት ተማሪዎች ከትምህርታቸው ጎን ለጎን የሙያ ባለቤት እንዲሆኑ የተዘጋጀ ሲሆን ከተለያዩ የሙያ አይነቶች መካከል እንደ ሶፍትዌር ዴቨሎፕመንት እና አውቶሞቲቭ ቴክኖሎጂ ያሉ ይገኙበታል። ሁሉንም 11 የሙያ አይነቶች ለማየት በዚህ የኔ የቴሌግራም ዩዘርኔም ወይም ባዮ ላይ ባለው ሊንክ በመግባት ማግኘት ትችላላችሁ። ታዲያ እናንተ ተማሪዎች ከቀለም ትምህርት ጎን ለጎን የሙያ ትምህርት ማጠናቀቃቸው ላይ ምን አስተያየት አላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ ባረ ነገር እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ይጣቃማኔል ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ እንትን ያልኩበት በሆነ አተክኖች ወጣውበት ሰዓት ነው። ግንቦት 21 ማለት ነው። ይሄ ግንቦት 21 ጻድቃኔ ማለት ይነክሳል። በጣም ነው የሚነክሰው በአመት ልክ ነው። የአመቱ በአሁኑ ወር ነበር። ግንቦት ላይ ግን ንክስ ነው። ንክስ ሆኖ በጣም ጻድቃኔ እንትን ከዛ ከፍቶኛል አልኩና በቃ ጧት ጸጉሬ እንደታጠብኩኝ ሳስቡ ጻድቃኔ ልቀር ነው አልኩ። ኧረ አላህዬ ተው ግን ተው ወላሂ ኧረ አላህዬ ተው እኔ ቀርቼ እኮ አላውቅም ምናምን ብዬ ስልኬን አወጣሁና ኧረ ወላሂ ነው የምላችሁ ጻድቃኔ እኮ ልቀር ነው ምን ሆናችሁ ነው ምናምን ብዬ ቪዲዮ ለቀቅኩ። እያየሁት በደቂቃ ውስጥ ተቀጣጠለ ቪዲዮ። ያው ሰዓቱ ሄደ እንጂ በትንሹ ከ100 ከ200 ሰው በላይ በፈለግከው ነገር ትራንስፖርት በፕሌን ከፈለክ በፕሌን በታክሲ ከፈለክ በራይድ ከፈለክ በፈለግከው ነገር እኛ ሸፍነን ነው ሰደ የምከረ ገባ ለምን አሁን አሜሪካን እንዴት ነው ገዳማት አሁን ለምን ትሄድ ነበር ብታይ በጓደኛዬ ምክንያት አሁን እኔ ገዳም ገብቻ አውቃለሁ። ከዛ ለምን ስትለኝ ጓደኛዬ መም ላይ ነበር ለሱ መም ብዬ ገባው። አንዳንድ እምነት ያጸናል ይባላል። እምልህ ልጅ በጣም ወዳም ልጅ እኮ ነው። ይገርም ነው። ያለ ምግብ ማለት ነው ደም ስሩ የማይሰራ ደረቅ እንኳን የሆነ ርቦት ምግብ እስኪደርስ የሆነ ደረቅ እንደሚ 3-4 የሚበላ ልጅ እኮ ነው። ኩንጉ ፉ ፓንዳ ነው። ቀጣይ ስሙ ራስ ፓንዳ ነው የሚባለው። ወላሂ ግን እምነት እንደሚያጸና የምታውቀው ያ ቦታ ላይ ሲሄድ የራብ ስሜት አይሰማኝም ማለት ዋው። አስበው ሰፈር ውስጥ ለደቂቃ ካልበላ ያማል። ውፍረቱ ራሱ ደስ ሲል እና ያ ቦታ ላይ እምነት ምን አላቀም እንዳለው አይል እንዳለው እንዳልከው አሁን አንተ ይሄ አብዛኛው ሰው አሁን ሃይማኖትን ምን አረገው መሰለ እንደ ዘር ተክተን እንደምንመጣው ነገር አለ አይደለ? ነጋሽ ማል ልጅ ነው እንትና ልጅ እንትና ዘሩ ምንድን ነበር ከተባለ አንተ ዘር ታወቀ እኮ በቃ። እና ሃይማኖት እንደዛው ነው። አሚር ማል ልጅ ነው የሀጂ ሚፍታ ልጅ። ሀጂ ሚፍታ ምንድነው ሙስሊም አባቱ ሙስሊም ስለሆነ ነው የሆነው እንዴ? ገባ? አሁን ላይ ያለ ሰው እስኪ ነግያውን መንገድ ላይ አንድ ኦርቶዶክስን አስቁመን እስኪ እንጠይቅ እስኪ ኦርቶዶክስ ምንድነች ኦርቶዶክስ ተዋህዶ ምን ያዛል ብለን እንጠይቅ እስኪ ምን አይነት መልስ ይሰጠናል? እማጠብቀው መልስ ነው የሚሰጥ። ለምን ከአንድ ኦርቶዶክስ እንደዚህ እንዴት ገባ አይደል? የኦርቶዶክስን ክብር እንዳንተ የሚያውቁ የለም፣ እንደ አማኙ የሚያውቁ የለም፣ እንደ አባቶች የሚያውቁ የለም። የሙስሊምን ክብር እንደኔ እንደ አማኙ የሚያውቁ የለም። እኛ ያላከበር ነው እኛ ልናውቅ ያልጓጓንበትን እምነት ማን ሊያውቁ ይጓጓበታል? ገባ? እና ምን እላለሁ እኔ ይሄ እምነት ከማለታችን በፊት እምነታችን ላይ ምን እየሰራን ነው ይላል እኮ አንዳንዴ ሲናገሩ ትላልቅ ሰዎች አገሬ ምን ሰጠችኝ ይላል። እኛ ለሀገራችን ምን ሰጠናት? ይሄ ጥያቄ ቀድማ እኔ እኮ ነጋሽ ምን ሰጠኝ ከማለቴ በፊት እኔ ለነጋሽ ምን ሰጠሁት? ሃይማኖቱን ለሃይማኖተኛው እንተውለት ነው በቃ በዛ ልክ አንንካው ነው። ለምን መነካትም የለበትም። ምን ይሆናል መሰለህ እኔ የምፈልገው ወጣት እንደ አንድ አማኝ እምነቱን ጠንቅቆ ማወቅ የቻለ አማኝ ከሰው አይጣላም። ለምን ነገሩ ከእግዚአብሔር ጋር ነው። በቃ ምንም እግዚአብሔር ካለ ከማን ጋር ትጣላለህ? ሁሉም ታልፈዋለህ። ብትሰነዝር እንደምታሸንፍ ታውቀዋለህ። በዓለማዊም እኮ በጣም አራዳ ከሆንክ በነገራችን ላይ ሁለት ነገሮች አሉ ከጸብ በፊት
አንድን ሰው እንደምታሸንፈው ካወቅ ለምን ትጣለዋለህ? ብትመታው ወጪ አውጥተህ ልታሳክም ነው፣ የሕክምና ነው ወይ መታሰር ነው። ብትመታስ አልጋ ልትይዝ ነው። ስለዚህ ጸብንም ብለህ ነው ልትሄድ የምትችልበት። አሁን ምን ሆነ መሰለ አሚሮ፣ ይሄ ጉዳይ የሶሻል ሚዲያ ገበያ ሆነ፣ ገንዘብ ሆነ፣ የሰው ደም የሰው ሃይማኖት ምናምን እንጀራ ሆነ። ሲባላ ሰንበዲ የሚገኝበት ሆነ። እኔ በቅርቡ የገጠመንን አንድ ነገር በጣም አሳዛኝ ነገር በልብ ያዘንኩት፣ በቪዲዮአችን በተቻለኝ መጠን የእስልምናን መልካም ኡስታዞች አምጥቶ መስራት ነው የኔ ፍላጎት። ብዙ ነው የምንሰራው። መልካም ነገር ስናገኝ ይሄ ይጉላ በስነ ስርዓት፣ መጥፎ ነገር ሲገኝ ደግሞ አማኙ ሳይሆን ይሄ ሰው ነው ብለን ሰው ነው መነጠል ያለብን። እስልምና ካልን መጥፎ ነው፣ ክርስትና ካልን መጥፎ ነው አይባልም። በሁሉም ሊሆን አይችልም። እነሱ ማጠቃለል ይሆናል። ግን አሁን ላይ ጸብ ያለሽ በዳቦ የሚፈጥሩ ኦርቶዶክስ ያስጥማሉ፣ ሙስሊም ውስጥም አሉ፣ ሰው ናቸው። እና ያንን አውጥተን የሆነውን ከማርያም ወርቅ ጋር ስለ ቂልጦ ማርያም እያወራን ነበርና አንድ ሙስሊም ነኝ የሚል ሰው ጻፈ እኔ ላይ በጣም ረጅም ጻፈ። በተያዘበት ይገደል፣ ይመታ፣ ይቆረጥ ምናምን ወደዚህ ሊመጣ ነው። ስለዚህ የክልሉ መንግስት ምናምን በቃ ተመልክተን ተመልሰናል። አሁን ሰዎች ቺናት ኢትዮጵያ እያሉ ሀሳብ አስተያየታቸውን ሲሰጡ ተሰምቶ ነበረ። ብዙዎች ደግሞ ቅራኔያቸው ተሰምቷል። እስቲ ደግሞ የእናንተስ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።